ብቻ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እናትም ድንግልም ተብላ ድንግል ማርያም እንደምትጠራ እሱ ደግሞ አምላክም ሰውም ሊሆን ከድንግል ማርያም ተወለደ። ክብርና ምስጋና ለእግዚአብሔር ይሁን። እና በልተው ጨርሰው አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም አለ። እኔ ምን አውቃለሁ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን እያልን የዘወንጌል ኦርቶዶክስ ቲዩብ ተከታታዮች እንደምን ቆያችሁ? እንደምን አላችሁ? በዚህ ቪዲዮ የተለያዩ ኦርቶዶክሳዊ ይዘት ያላቸውን ትምህርት ሰጪ አጫጭር ቪዲዮዎችን ይዘን ቀርበናል። እናንተም ቪዲዮውን እስከመጨረሻው እንድትከታተሉ ጋብዛለሁኝ። ላይክ፣ ሼር እና ሰብስክራይብ በማድረግ እንድታበረታቱን በአክብሮት ጠይቃለን። በዚህ ቪዲዮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላላቅ ሰባኪያን አማካኝነት ስለ እመቤታችን ቅድስት ድንግል ማርያም የተሰበኩ ድንቅ ስብከቶችን ይዘን ቀርበናል። በድጋሚ ጌታን ያየንባት መስታወት ነች። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? አንቺ ከሴቶች መካከል ተለይተሽ ተባረክሽ፣ ከሴቶች ተለየሽ። ዛሬዎቹም ይላሉ እኛም ሴት ማርያም ሴት ይላሉ። ማርያምን ትወዷታለች? እኛ እኮ አንጠላትም፣ ማርያምን እኮ እንወዳታለን ግን ይላሉ። ኧረ እባክሽ አንበሳ ጦጣን ዛፍ ላይ አይቶ ውረጅ አልበላሽም አላት። መውረዱን እወርዳለሁ አልበላሽም ምን አመጣው? መውደዱን ይውለዱ ግን ምን አመጣው? ምን አመጣው? ማርያምን ተወዳታለህ ወይ ቢሉት ወድጄ ነው ወይም ወዳት ከግንድ የሚያጋጭ ልጅ አላት አላለም። እኛ ያንንም ፈርተን አይደለም ወደናት ነው። እማማ መድኃኒዓለም ይወደውታል አልኳቸው። አዎ ለምንም ይወደውት ይመስሎታል ስል እንደው ጥሎበት መሰለኝ። ጥሎብን ነው፣ እሱ የሚጥልበት የለም። ድንግል ማርያም መውደድ ጥሎብን ነው። መንፈስ ቅዱስ ሲያድርበት ሰው ድንግል ማርያምን ሊያመሰግን ነው የሚሄደው። የጌታዬ እናት ይላል። እንደ አባ ሕርያቆስ ልቦናዬ በጎ ነገርን አፈለቀ ይላል። እንደ አባ ኤፍሬም ያመሰግናል። እንደ አባ ጊዮርጊስ ዘጋስጫ በሰዓታቱ ይጠራታል ይላታል። ስለሷ ይዘምራል፣ ስለሷ ይደርሳል፣ ይጽፋል። መንፈስ ቅዱስ ያደረበት ማርያምን ያመሰግናል። አድሮብናል ወይስ አላደረብንም? ክብር ለእግዚአብሔር። እግዚአብሔርን ልጅ የምትል ድንግል ማርያም ብቻ ነች። አለቀ። ሌላ ሰው የለም። ከሰው ወገን ከቀድሞ ከነበሩ ኋላም ከነበሩ እማዬ የሚለው እግዚአብሔር ኢየሱስ ክርስቶስ ማንም ብቻ ድንግል ማርያም ብቻ። አለቀ። ክብርት ናች፣ ጽኔት ናት፣ ንጽሕት ናት፣ ደግሞ ልዩ ናት። እመቤታችን እንዴት ልዩ ሆነች ስትሉ ልዩ መሆኗ እናትነትን ከድንግልና አስተባብራ ሁለቱን ተጻራሪ ነገሮች አስተባብራ ያዘች ድንግል ማርያም ናት። ምን ማለት ነው? ድንግል ወእም ማለት ወ በግዕዝ ብዙ አይነት ትርጓሜ ሲኖረው እዚህ ጋር ምን ማለት ነው? ምን የሚል ትርጉም ይኖረዋል። ምን ና አይደለም፣ ድንግልና እና እናት አይደለም፣ ድንግልና እናት አይደለም፣ ድንግልም እናት ነው። ድገሙ። ምንም ድንግልም እናት ነው። ድንግልና እናት ካለ የተለያየ ነገር ስትወልድ ድንግልና ይኖራል። ለእመቤታችን ልዩ ሆኗ ሁለቱም ተጻራሪ ነገሮች እናትነትና ድንግልና ይጻረራሉ። እናትነት ካለ ድንግልና የለም፣ ድንግልና ካለ እናትነት የለም። ድንግል ማርያም ጋር ስንመጣ ግን ልዩ ነችና ድንግል ማርያም እናትም ድንግልና ስትወልደው ማኅተመ ድንግልናዋ አልተለወጠም። ስትወልደው ሴቶች እናቶች እንደሚወልዱ እነሆ የሚሰማቸው ሕማም ድንግል ማርያምን አልተሰማትም። እሱም ልጇ ወዳጇ ከእናቱ ከድንግል ማርያም ሲወለድ ሌሎች ሕፃናት ሲወለዱ የሚሰማቸው ሕማም አልተሰማውም። እናትም ድንግልም ተብላ ድንግል ማርያም እንደምትጠራ እሱ
ምስጋና ለእግዚአብሔር ይመስገን። እመቤታችን ሰአሊ ለነ ስንላት አንድ አልፋዋ ሆኖ ከሆነ በልባችን ሳይብን ምኑን አይኖር ለቦን ሰአሊ ለነ ስንል አልፋዋ ከሆነ ለምኝልን ማለት ነው። ከልጇ ማለት እንድትለምንልን። ቅድስት ስንል ደግሞ አራት ነገሮች ናቸው። አንድ ጸኔት፣ ሁለት ንጽሕት፣ ሶስት ክብርት፣ አራት ልዩ የሆነች ድንግል ማርያም፣ ጸኔት የሆነች ድንግል ማርያም፣ ንጽሕት የሆነች ድንግል ማርያም፣ ክብርት የሆነች ድንግል ማርያም ዘላለም ስሟ የተመሰገነ ይሁን። ልጇ ወዳጇ ኢየሱስ በምሕረቱ ሁላችን ይጎብኝልን። መንፈስ ቅዱስ ከሌለበት በስተቀረ ሰው ሊያመሰግን አይችልም። መንፈስ ቅዱስ ሲያድርበት ብቻ ድንግል ማርያምም ይላል ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም ይላል የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? አዎ እመቤታችን እሷ ስትመጣ ድምጿን ስንሰማ መንፈስ ቅዱስ ይሞላብናል። ወደ ሁላችን ቤት ትምጣለን እመቤታችን። እሷ ስትመጣ በቤቱ መንፈስ ቅዱስ ይሞላል። መንፈስ ቅዱስ ሞላባት በኤልሳቤጥ። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽም ፍሬ የተባረከ ነው። ተመልከቱ፣ መንፈስ ቅዱስ የሞላበት ሰው ውዳሴ ማርያም ነው የሚጮኸው፣ ሌላ ነገር አይጮህም። መንፈስ ቅዱስ እኛ አንድ ሰው መንፈስ ቅዱስ አለበት ወይስ የለበትም የሚለውን ማረጋገጫ ክሮስ ቼክ ማድረጊያ መንገዳችን ስለ ድንግል ማርያም በሚናገረው ነገር ነው። ያለ መንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ሊል የሚችል እንደሌለ ያለ መንፈስ ቅዱስ ካልሆነም ድንግል ማርያምን አንቺ ከሴቶች ተለይተሽ የተባረክሽ ነሽ ሊል የሚችል የለም። አንቺ የተባረክሽ ነሽ አለች። የማኅፀንሽም ፍሬ አንዱ ልጅ መረረው። እንደው አንዱን አባት መጣና ምንድነው እናንተ በሆነ ባልሆነ ማርያም የምትሉት አላቸው። አልበዛም አለ። እኛ አባት በቅርጫት የተቀመጠው ብርቱካን በርዘው እሱን አቀብለኛሉት። ጥርግ አድርገው በሉ። አይኑ እያየ ልጅ እና በልተው ጨርሰው አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም አለ። እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምንም ፍቅሯን ካልቀመስኩ አታውቀውም አሉት። ምዕመናን ጥቅሱ ሊጠፋብን ይችላል። የድንግል ማርያም ውለታ አይረሳም። ብዙ እናቶቻችን ታማልዳለች ብለው መግለጥ አይችሉም። በእርሷ ምልጃ የዳነ ቁስላቸውን ግን ገልጠው ማሳየት የሚችሉ ብዙ አሉ። ዛሬ ፕሮግራማችን ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ሰላም ቆዩልን።